የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንደዚህ አሉ ለአላህ መላእክቶች አሉት በመንገድ የሚዞሩ የዚክር ሰዎችን ፍለጋ አላህን የሚዘክሩ ሰዎች ባገኙ ጊዜ ይጠራራሉ ኑ ወደ ጉዳያችሁ ተባብለው አለ በክንፎቻቸው እስከ ቅርብ ሰማይ ድረስ ይከቧቸዋል አለ ጌታቸው ለቀና ይገባውና እያወቀ ይጠይቃቸዋል ባሮቼ ምንድነው የሚሉት ይሉታል ያጠሩሃል ያልቁሃል ያከብሩሃል ያመሰግኑሃል አላህም ይላል አዩኝን ይላሉ እነሱም አይ ወላሂ በፍጹም አላየሁም ይላል አላህ ቢያዩኝስ እንዴት ይሆኑ ነበር ይሉታል ቢያዩህማ ከዚህ የበለጠ ያመልኩ ነበር የበለጠ ያልቁ ነበር ያመሰግኑና በብዛትም ያጠሩህ ነበር አላህ ያትከልክለን አንተን የማየት እርካታ አንተን መናፈቅን ያለ ጎጂ ችግር ከምታጠም ፈታ አላህ በኢማን ጌጣጌጥ የተመሩ መሪዎች አላህ ጀለ ፊዑላ ይላቸዋል ምንድነው የሚጠይቁ እነሱም ይሉታል ጀነትን ነው የሚጠይቁ አላህ ይላል አዩአትን ይላሉ እነሱም በፍጹም ወላሂ ጌታችን አያዩአትም ይላል አላህ ቢያዩአትስ ኑሮ ይላሉ እነሱም ቢያዩአት ኑሮማ ይበልጥ ይጓጉ ነበር ይበልጥ ይፈልጓትና በብርቱም ይከጅሏት ነበር የታሉ ዝግጆች የታሉ ዝግጆች ይላል አላህ ከምንድነው የሚጠበቁት ይላሉ እነሱም ከእሳት አላህ ይላል አዩአትን ይሉታል እነሱም በፍጹም ወላሂ ጌታችን አላዩአትም ይላል አላህ ቢያዩአትስ ኑሮ ይላሉ እነሱ ቢያዩአትማ ይበልጥ ይሸሿት ነበር ይበልጥም ይፈሯት ነበር አላህ ሆይ ከእሳት ጠብቀን አላህ ሆይ ከእሳት ጠብቀን አላህ ሆይ ከእሳት ጠብቀን ይላል አላህ እመሰክርላችኋለሁ እኔ እንደማርኳቸው አብሽሩ እናንተ የዚህ መድረክ ባለቤቶች አለ ከመላእክቶች አንዱ ይላል እገሌ እኮ አለ ከነሱ አይደለም እሱ የመጣው ለሌላ ጉዳይ ነው አላህ ይላል ለሱ ምሬዋለሁ እነሱ ተቀማማጮች ናቸው አቀማማጫቸው ድለቢስ አይሆንም አው አብሽሩ እናንተ የነዚህ መድረክ ባለቤቶች ጌታችሁ የሰፊ ዝነት ባለቤት ነውና الذين آمنوا وتطمئن قلوبهم بذكر الله الذين آمنوا وتطمئن قلوبهم بذكر الله ألا بذكر